ሰላም ሰላም ውድ የዩቲዩብ ተከታታዮቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ምርጥ የክትፎ አሰራር ይዤላችሁ መጥቻለሁኝ። ተከታተሉኝ፣ ትወዱታላችሁ። አብራችን ቆዩ። እንከትፋለን በደንብ አድርገን ውዶችዬ። እዚህ ጋር እንደምታዩት ስጋውን ጮማ ያለውን እየለየሁኝ ነው። በጣም በመለየት በተለይ በጣም ይደክማል። እኔ ስጋ የተላከልኝ ከኢትዮጵያ ነው። ለመጀመሪያ ጊዜ በኢትዮጵያ ስጋ ክትፎ ሰራሁኝ። እዚህ ሀገር ላይ መጀመሪያ ነው ተልኮልኝ እና በጣም ምርጥ ስጋ ነበር ይመጣልኝ። እንደ አጋጣሚ ሆኖ ጮማውን ለይተው ነው ለክትፎ ብለው አዘጋጅተው የላኩልኝ። በጣም ምርጥ ስጋ ነው። ግን ያው በጣም ማድቀቅ ይፈልጋል። ጥሩ ቢላ ሊኖራቸው ይገባል እና ብቻ በጣም ነው ደስ የሚለው። የሆነ በቃ ኢትዮጵያ ያለው ነው የመሰለኝ። እውነት ለመናገር ፌስታሉ ምናምን በጥቁር ፌስታል ነው የተላከልኝ ስጋው እና በቃ ሳየው የሆነ ሀገር ቤት ያለው ያህል ነው የተሰማኝ። በጣም ደስ የሚል ጊዜ ነበረ። እንግዲህ እንደምታዩት እዚህ ጋር በደንብ አድቅቄ እየከተፍኩኝ ነው። በጣም ስራ ላይ አድሬ እና የማታ ነው ስራዬ። ስጋ ሲመጣልኝ ከስራ ወጥቼ ነበረ እየሰራው የነበረው። በጣም ነበረ የደከመኝ። አስቡት፣ ስራው አድክሞኛል። በዛ ላይ ደግሞ የክትፎ ስጋ ትንሽ ያደክማል፣ ግዴታ መድቀቅ ስላለበት። ማሽን ካላችሁ በማሽን መክተፍ ትችላላችሁ። ቢዚ የሆናችሁ መክተፍ የማትችሉ ግን በእጅ ስታረጉ ትንሽ ጣዕሙ ለየት ይላል። እኔ እንደዛ ሆነብኝ። ምክንያቱም ከዚህ በፊትም በማሽን አስከትፌ ሞክሬያለሁኝ። ግን በእጅ ራሳችሁ ከትፋችሁ የምትሞክሩት የተሻለ ጣዕም አለው እና ለየት ይላል። ጣዕሙ ልዩነት አለው ለማለት ነው። እዚህ ጋር እንደምታዩት ቪዲዮን እያፈጠንኩት ነው፣ ረጅም ደቂቃ እንዳይሆንባችሁ። እንኳን አደረሳችሁ ለኢደል አድሃ በዓል። ዛሬ ጾም ነው አረፋ። እንግዲህ ጾም በርቱ፣ አላህ ከምትጠቀሙት ያድርጋችሁ። ዱዓችሁን አላህ መቅቡል ያድርግላችሁ። ያሰባችሁትን አላህ ይሙላላችሁ ውዶችዬ። እንደምታዩት እዚህ ጋር ስጋውን በደንብ አድርጌ የከተፍኩ ነው። ይሄንን ቪዲዮ ስታዩ ጓደኞቼ የዛሬ አሁን እየሰራው እንዳይመስላችሁ የታለ እንዳትሉኝ እና ይሄንን ይመስላል። ትወዱታላችሁ። ሁላችሁም ተከታተሉኝ። ለዩቲዩቤ አዲስ የሆናችሁ ዩቲዩቤን ሰብስክራይብ ማድረግ እንዳትረሱ። የተለያየ ቪዲዮ እንዲደርሳችሁ የደውል ምልክቷን መጫናችሁን አትርሱ ውዶችዬ። በዚህ አጋጣሚ አንድ ነገር ልጠይቃችሁ። ሰዓት እንዲሞላልኝ ስለምፈልግ ቪዲዮዬን ሼር ብታረጉልኝ በጣም ደስ ይለኛል። ሰዓት አልሞላልኝም እና እስቲ ሼር እዚህ ጋር መጥበሻ አዘጋጅቻለሁኝ። መጥበሻዬን ትንሽ ጋል አደርገዋለሁ። እያየሁኝ እጨምራለሁ ቅቤውን። ማሻአላ ቅቤው ራሱ በጣም ብዙ ኮረሪማ ነው እና ያለው ሽታው ደስ ሲል ማሻአላ ኮረሪማ የሾርባ ማንኪያ የሚሆን ያህል ጨው እያየሁኝ እጨምራለሁ።
ከዛ የከተፍኩትን ስጋ እጨምርበታለሁ። ውዶች እዚህ ጋር እንደምታዩት ሚክስ እናደርጋለን። በደንብ አድርገን እናሸዋለን። ክትፎ ታውቃላችሁ መታሸት ይፈልጋል፣ ቂቤ በጣም ይፈልጋል እና ይሄንን ይመስላል ውዶችዬ። ለክትፎ የሚሆን ምርጥ ቂቤ የምትፈልጉ በውስጥ አናግሩኝ፣ ጻፉልኝ። ለአረፋ በዓል የሚሆን አሪፍ ቂቤ አዘጋጅቻለሁኝ። የምትፈልጉ ልጆች ሳውዲ፣ ሪያድ እና ዱባይ አለ። የምትፈልጉ ልጆች አናግሩኝ ወዶችዬ። በደንብ እንደዚህ አርጌ አሸዋለሁኝ። አሪፍ በደንብ ይጣፍጣል። እንደዚህ በደንብ አርጋችሁ ከቅመሙ ጋር ከቂቤው ጋር አንድ ላይ እንዲዋሃድ ካረጋችሁት እንዴት እንደሚያምር ማሻአላ። ትንሽዬ ሚጥሚጣ፣ ከዛ ኮሮሪማ፣ ከዛ ጨው እያያችሁ ጨውንም እንደዛ ትጨምራላችሁ። ቂቤ አሁን ወደ ማቅረብ ላይ እንሄዳለን። በጣም ምርጥ ክትፎ ነው ዛሬ የሰራሁት። ምርጥ በሆነ በሀገራችን ስጋ። እኔ ኮረሪማ በጣም ነው ማብዛት የምወደው። ሁላችሁም እንደየፍላጎታችሁ ኮረሪማ፣ ሚጥሚጣ እንደየፍላጎታችሁ መጥናችሁ መጠቀም ትችላላችሁ ውዶቼ። ትወዱታላችሁ ብዬ አስባለሁኝ።
ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ምርጥ የክትፎ አሰራር ይሄንን ይመስል ነበረ። ስለተከታተላችሁኝ አመሰግናለሁ። ዩቲዩቤን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ወዳችኋለሁ። በቀጣይ ሳምንት እስክንገናኝ ብቱልኝ ውዶቼ፣ መልካም ሳምንት ይሆንላችሁ። ወዳችኋለሁ። ባይ